أكميفتو أكشنكورا يا قلوتيا سمبر باريا هادي إنكينيتو جالل بايستي لبون كيسنستي ميكني قطر قوتي كوياني كيسي جالل كنراجيسي. አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የሮዚ ዩቲዩብ ተከታታዮች እንዴት ናችሁልኝ? ወያላችሁ በሰላማችሁ ይብዛ። ተናፍቃችኋል። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በድምጽ ከመጣሁላችሁ ቆይቻለሁ። ለምን ጠፋሽ እያላችሁኝ ነው። ያው ስላልተመቸኝ ነው ታውቃላችሁ። እኔ ዩቲዩብ ላይ ብዙም ጎበዝ እንዳልሆንኩኝ በደንብ ነው የምታውቁት። ግን ደግሞ አስታውሳችሁ ለምትጠይቁኝ ቪዲዮ ለምን አትፖስቺም ትተሽዋለ ዩቲዩብሽን ለምትሉኝ በጣም አመሰግናለሁ ሁላችሁንም ማለት ነው። እና እንዴት ናችሁልኝ? ደህና ናችኋ? ዛሬ ጌማት አሰራር ይዤላችሁ የመጣሁት ጌማት አረቦች በጣም እንደሚወዱ ታውቃላችሁ። ስራውም ትንሽ ይከብዳል ማለት ግብአቶቹን ካላወቃችሁ አሰራሩ ትንሽ ሊከብድ ይችላል ማለት ነው። ዛሬ እንግዲህ እኔ የማውቀውን ላሳውቃችሁ ብዬ ነው እላችኋለሁ የኔ ውዶች። ተከታተሉኝ፣ አብረን እንስራ። ያወቁትን ማሳወቅ በጎነት ነው አይደለም የሚባለው? እና ያንን በማስመልከት ነው። ተከታተሉኝ። ያዘጋጀሁት ግብአት ወተት፣ ስኳር፣ ውሃ እና ዘባዲ ወይም ደግሞ ሮብ፣ ኒሻ የበቆሎ ዱቄት፣ ክረም ከረሜል የሚሰራበት እሱን ነው እና ፒከን ፓውደር፣ ሀሊብ ፓውደር፣ ሀሊብ ኒዶ ማለት ነው እና ዱቄት አርጌ ነው አንድ ላይ ግብአቱን ያዘጋጀሁት። ለመቅረጽ አልተመቸኝም፣ ስልክ ይዤ ስለነበረ እየቀረጽኩ የነበረው እያቆራረጥኩኝ ነው ስቀርጽላችሁ የነበረው ማለት ነው። ያው በደንብ ካያችሁት ይገባችኋል እያስባለሁኝ። ዘይትና ስኳር ጨምሬያለሁ። በነገራችሁ ላይ ለጌማት ይሄን ሁሉ ግብአት አያስፈልግም፣ ግን እኔ በብዛት ስለምሰራ ነው ማለት ይሄ ሁሉ መጠቀም አይጠበቅባችሁም። ለራሳችሁ ማለት ለትንሽ ቤተሰብ ከሆነ ትንሽ ነው መስራት ማለት በማንኪያ በሾርባ ማንኪያ መለካት ትችላላችሁ፣ እንደኔ በብርጭቆ ሳይሆን ማለት ነው። እኔ ግን በብዛት ነው የምሰራው። ለዛ ነው ሀሊብ ኒዶ 2 ሲኒ ነው የተጠቀምኩትኝ ማለት እናንተ እንደ ፍላጎታችሁ ነው። እኔ ግን እንዳልኳችሁ ብዛት ነው የምጠቀመው፣ ብዛት ነው የምሰራው። ለዛ ነው አንድ ላይ ካረኩኝ በኋላ አዋህደዋለሁኝ። ከዛ ዱቄት ጨምሬ በደንብ አቅማችሁን እስክጨርሱ ድረስ ነው እንትን የምትመቱት ማለት ነው፣ ወይም በደንብ የምታቦኩት በጣም ማለት ነው። ማሸት ሳይሆን መምታት፣ ቀጠን አርጋችሁ ትመቱታላችሁ ማለት ነው። እንዴት አርጌ ላስረዳችሁ ይገባችኋል ብዬ አስባለሁ። እና ምርጥ የሆነ ጌማት ውስጡ ባዶ ፍክት ያለ በቃ ሲታይ ከለሩ ሁላ የሚያምር ከለር ሆኖ ነው የሚወጣው። በነገራችን ላይ እዚህ ጋር ይቅርታ ካሜራ ረስቼ ነበረ፣ ካሜራ ወይም የዳቦ እርሾ ረስቼ ነበር ማለት ነው። እና ያው ጨምሬ አብኩቼ እዚህ ጋር ጨርሻለሁ ማለት ነው። እዚህ ጋር ደግሞ ኩፍ ብሎ ያው ለመስራት እያዘጋጀሁኝ ነው። በነገራችን ላይ እኔ በእጄ መስራት አልችልም። በማንኪያ ወይም ደግሞ በሻይ ማንኪያ ትንሿ አለች አይደለ? በሱ ነው አርጌ የምሰራው። አንዳንዶቻችሁ በእጃችሁ የምትሰሩ አላችሁ፣ ግን እኔ አልችልበትም በጭራሽ። ቅርጹ እኩል አይመጣልኝም ማለት ነው። እና ለዛ በማንኪያ ስሰራ ነው አያችሁት። እኔ ብዙ ነው የምሰራው፣ ለምን ለብዙ ቤተሰብ ስለነበረ የምሰራው። ለዛ ነው ያበዛሁት። ጌማት እንደዚህ ሲበዛ በጣም ያስቸግራል ግብአቶቹን ለመለካት። ግን ያው እኔ ስለለመድኩትኝ ይሄን ይመስላላችኋለሁ የኔ ውዶች። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ፣ ቤተሰብ አርጉኝ። ያጎደልኩት ነገር ካለ ከኔ የቀረ ነገር ካለ ደግሞ ብታስረዱኝ፣ ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። በጣም ነው የሚያምረው ውብ ሆኖ። በነገራችን ላይ ዘይታችሁ ከፍ ማለት አለበት። ትንሽ ዘይት ከሆነ ይመጣል፣ ግን ደግሞ ዘይት እንደዚህ በዛ አርጋችሁ ስትሰሩ ምንም እንትኑ ጌማቱ ዘይት አይመጥም ማለት ነው። ምንም ዘይት የሚባል ነገር
አይዝም። በእጃችሁ ስትይዙ ዘይት ራሱ በዘይት የተጠበሰ ሁላ አይመስልም ማለት ነው። እና እኔ አረቦቼ በጣም ነው የሚወዱት። ሁል ጊዜ ያሰሩኛል። በሳምንት 2-3 የምሰራው በጣም ስለሚወዱት ከቡና ጋር ተቃላችሁና በጣም የሚያምር ፍክት ያለ ከለሩ ራሱ የሚያምረው የከረሜል እንትን እሱ በጣም ከለር ይሰጠዋል ማለት ነው። በጣም ነው የሚያምረው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ